ጠፋች ራዳው ይሄን አረብኛ ታሚ ቢሰማ አንድ ይመሰርትብኛል። ጠፋት ነው ያልኩት። ጠፋት ትግረኛ ተናገሩ። እነዚህ ልጆች ጠፍተው ስለሆነ የመጡት እናንተ ጋር ገንዘብ ሰርቀው ነው የገቡት። የሌባ ተቀባይ ተብላችሁ አብራችሁ ነው የምትያዙት። አብራችሁ ያላችሁ ሰዎች ቪዛ ኢቭን ቢሰራላቸው ስፖንሰሩ ጋር እንደርሳለን። ስፖንሰሩን ጋር ስንደርስ ደግሞ ማን ይሰጣል? በቢሮ ደረጃ ቢሄዱ በግለሰብ ደረጃ ቢሄዱ በስፖንሰሩ እናገኛቸዋለን። ይሄንን ወቁ። የሌባ ተቀባይ እንደምትሆኑ ወቁ። ሃይሚ ሚዩት ነሽ። እነዚህ ሰዎች እናንተ ጋር የተቀመጣችሁ ሰዎች ባዮ ላይ ባለው በሙኒትም ሃይሚን ተዋት፣ በሙኒትም በሳሪም በኔም ባዮችን ላይ ባለው ሱቅ ቁጥር ምስር ጋምቢውን መታችሁ ንገሩን። እናንተ ጋር ካሉ ሰርቀው ነው የመጡት። እንዳትነካኩ፣ ለእናንተም ጥሩ አይሆንም። ትንሽ ብር ልብላ ብላችሁ እድሜ ልክ አፈር እንዳትበሉ። መጀመሪያ የወጣችሁ ማለት ነው ቁም ሳጥኔን ከፍታ ስልኳንና ፓስፖርቷን ይዛ የወጣችሁ እቺ ናት። መጀመሪያ የወጣችሁ። ከዛ ሁለተኛ የወጣችሁን ደግሞ ላሳያችሁ። ቆሻሻ ልትል የወጣችሁ ቀድማቺ ነች። ቆሻሻ ልትል ሄዳለች የተባለችው። አዎ እዛ ደግሞ እቺ ነች። የዚች እህቷ ምናምን አዲስ ናቸው ወይስ መጥተው ኢማራትን ያቋታል? ይቺ ገና ከመጣች 3 ቀን ከኢትዮጵያ ነው ያመጣዋትኝ። ያቺ መጀመሪያ ያሳየዎች ደግሞ ሰው ማሳስቷቸው እኮ ይሆናል። ስንት ሰው እኮ አለ። እግዚአብሔርን ይሄንች ልጅ ምንም አታውቅም ይሆናል። እህቷ ከዚህ ነው ያለች። እህቷን አሁን ሳዋራት አትመልስልኝም። እህቷ ናተኝ ያኔ ሀዘን ላይ ሁኜ በቃ ስሪልኝ ምናምን ስትለኝ ወንድም የሞተ ሰዓት የእህቷ ቁጥር ካለች ስጭን። እሺ ልላክላት ዋትስአፕ ላይ እሺ። ምክንያቱም ለመሰለሽ ሃይሚ እነዚህ ልጆች ምንም ላያውቁ ይችላሉ። ገባችሁ አባባሌ? ምናልባት ሰው አሳስቷቸው ምናምን ሊሆን ይችላል። ይሄ ነገር መጣራት አለበት። ምናልባት ሰው እንደዚህ የሆነ እንደዚህ ነው ትልቅ ብር ታገኛላችሁ ምናምን ብለው አታሏቸውም ከሆነ ልጆቹ እንትን እንዳንል ማለት ነው። በቃ ያቺ ናተኝ አንዷም ያስወጣቻቸው። ይቺ አንድ ቀን የተባበርኳት ሰዎች አውጥተው የጣሏት ያሳደርኳት ልጅ እሷ ናተኝ። ሙሉ ሪከርዱን ልክ ያለው ለሳሪ ማሰማት ትችላለች። ሪከርዱ እህቷን እንትን በይ። አለም ለምናመጭ እየጠበቅንሽ እኮ ነው። እሺ ወይ ይቅርታ ማሪ። በአለም መታለች። እሺ መጥቻ አላስገባላችሁኝ ብላለች። ቁጥር ሰጥቻታለሁ። የምትጽፈው አሁን ቁጥር ሲጻፍ ታስገቢያታለሽ። ወይ ሞዴሬተር ፉል ስጭኝ ሃይሚ እስከዛ። እሺ ቆይ ይኸው 10 ቁጥር ጽፋለች። ቲ የምትባሏ ቲ 10 ቁጥር አስገቢ። ገስቱን አስተካኪውና አስገቢ። አሁን ሚዩት አድርጊ። እሺ ሃይሚ አንቺ። እሺ ሚዩት። ሰላም እንዴት ዋላችሁ? አለም እንዴት ነሽ? እግዚአብሔር ይመስገን። ደህና ዋላችሁ? ደህና ነን። ማሚ ታውራሽ። እሺ ውዴ ማሚ አውሪን ነው ያንቺ። አለም እንዴት ወይ ማሚ እንዴት ነሽ? አለን አልሐምዱሊላህ። ሁሉ ሰላም አልሐምዱሊላህ። ምንድነው የተፈጠረው? አለም ድምጽሽን አሰማሻለሁ። ስለዚህ እሺ ምንም ነገር ሳትዋሽ ተናገሪ። አልዋሽምሽ። እሺ ንገሪን ምን እንደተፈጠረ። ሃይሚን ያወቅኳት በቲክቶክ ነው። ጋር መጥተዋል? ኧረ አላየኋቸውም፣ አልመጡም። እኔ ጋር እኔ ጠዋት ነው የወጣሁት። ስታናግሪ የነበረው ማንን ነው? ስልክ ስታናግሪ የነበረው እነሱ መስለውሽ አልነበር እንዴ? ሰው ስታናግሪ አልነበር እኮ። እኔ እኮ ወስዳችኋለሁ አስጠፋ። ይኸውልሽ ማታ እንደገባው ማለት ነው። ማታ እንደገባው ምን ልትሰሪ መጣሽ ሲኦል ውስጥ? ምን ልትሰሪ መጣሽ ሲኦል ውስጥ አሉኝ። እኔ እኮ ከኢትዮጵያ አይደለም አዲስ የመጣሁት። እኔ ካንስሌሽን ተቀብዬ ነው ሃሚ ቢሮ አለኝ ብላኝ የመጣሁት። እና ምን ተፈጥሮ ለምን ታስፈራሩኛላችሁ አልኳቸው። ከዛ ስላቸው አንደኛዋ ከመጣው ሳምንቴ ነው፣ አንደኛዋ ደግሞ 15 ቀኔ ነው። ሳሙና እንኳን አሰጠንም ሲሉ ለምን አትጠይቁም? እሷ አዘን ላይ ነው ያለችው። አዘንን ያየ ነው የሚያምነው አይደለ? እሷ አዘን ላይ ነች። ቪዲዮ ውጭ፣ ቪዲዮ ትውጣ። ሙኒት ቪዲዮ ውጭ በያት።
ችግር የለም ማለት ቪዲዮ ክፈች እሺ እና ገሱን ውጪና በቪዲዮ አውሪ ታስረዳ አን ጉዳይ ወደ ሌላም ወደ ህግ ምናምን ከመሄዱ በፊት እኛው እንዳበሻ እዚህ ቁጭ ብለን ነታሚም አሉ ማሚም አሉ ታነጋግራችሁ ለአኔ ወደ አንቺ መምጣት ነው የፈለኩት እኔ እኮ ሰው የለኝም ወሬ ተሳርፈሻለሁ ከልጁ ልደውልለትሽ እሺ ትናንትና የነገርሽኝ ቦታ ትናንት ነበር የነገርኩሽ ወዴ ስልክሽን አንቺ አይደለሽ የሰጠሽኝ ውጭ ብለሽ ማታ እኔ እኮ አለኝ ማታ አንቺ ጋር አደረኩት እኮ ወዴ እኮ እኔ ብዙ ነሽ ነኝ ከአንቺ ጋር ውጭ ውጡ አላልሽንም እኔና ኤልስ ቆይ ልጁ ልንገረውሽ እሺ እሺ ታብቂ ደውዬለት እመለሳለሁ እሺ እሺ አትደውሉብኝ እናንተ ደግሞ ዘራፉ እሺ እሺ የእህትሽን ቁጥር ትነግሪኝ ልደውልላት መጣ እንድትወስድሽ እሺ እሺ መልሼ ላክልሽ ቁጥሩን እንትን ልበልሽ ዋትስአፕ ላይ ላክልኝ ሰውዬው ዋትስአፕ ካለው ነበር እሺ ገዳ ሆቴል ብዬ ሄጄ ማን ነው ልጁ ስሙ የትኛው ነው እዛ ገብታችሁ ቁጭ ትላላችሁ ወይ መጥቶ አይወስደንም እነሱ እንዳይመጡብን ገዳ ሆቴል እኮ ሩቅ ነው ከእናንተ ከእነሱ ጋር እኮ ድንገት አይታወቅም እሺ ቆይ የእህትሽን ቁጥር ንገሪኝና እነሱ ሰው እንዲልኩላችሁ ላድርግልሽ እሺ እሺ ቁጥሩ አይልሽም እህትሽ እሺ ቆይ ልፈልገው አሁን ያው ስለተደናጋገጥኩ ታውቂያለሽ እሺ እሷን ሳልወጣችሁም ጥቁሯ ወጣለች ለብቻ የተለያያችሁት አይ ተከታትለን ይወጣሉ አልተገናኛችሁም አሁን አዎ እሺ To copy this, press star. ሌላ እኔ የምልሽማ ወይ አንቺ ካለሽበት ልምጣ ትነግሪኛለሽ ገዳውት ሁሉና To copy this, star. ልጆቹ አንቺ አሁን ሃይሚ ደወለችልሽ የሃይሚን ድምፅ አታውቂም አንቺ ኤክስፕሌን አድርገሻል ከዚህ በላይ በቂ መረጃ የለም ሳ ጋይስ እዚህ ጋር 3500 ሰው አለ በቂ መረጃ ሃይሚ አንቺን ለማገዝ ብላ ነው ኢቭን ጥፋት ቢኖርባት እንኳን ምን ብትል እንኳን አምናት ሹር እኔ ስለ ብሩ እርግጠኛ አይደለሁኝም ቢኮዝ እርግጠኛ አይደለሁም ስልሽ እኔ አይቺ ሰምቺ ነው መፍረድ የምፈልገው ገባሽ ሃይሚ ጓደኛዬ ስለሆነች እነዛ ልጆች ወስደዋል ብዬ ጄጅ ማድረግ አልፈልግም ባይዘወይ እነሱ መተው ግን ማወቅ እፈልጋለሁ ግን አንቺ እንዳስወጣሻቸው ሹር ይሄው አውርተሻል አሁን ካንቺ የምንፈልገውኛ ምንድነው ሰላም መስራት የምትፈልጊ ከሆነ ጥሩ ነገር የምትፈልጊ ከሆነ እሷም ተዘርፋለች ተሰርቃለች ለምንስ ይጠፉባታል ከቤት ልጆቹ ለምንስ ይሄዳሉ ምን ሲደረግ ልጆቹ የት እንዳሉ ንገሪ እኔ ክርስቶስ ምስክሬ ልጆቹን አላገኘዋቸውም እንኳን አላየዋቸውም እኔ ከፈለገች አሁን ትውሰደኝና በተክርስቲያን ምየላት እስር አሳስራኝ ትግባ አይደለም እውነቴን ነው የአባቴን ቀን ይስጠኝ አዳምጪኝ ስሚኝ አዳምጪ ሳሪ ነኝ መሐላ ምንም በመጮ ማንንም ማሳመን አትችይም እየጮኩ አይደለሁም እኮ እየጮኩ አይደለሁም ውዴ በአንደበትሽ እዚህ ጋር መሐላ ምን አመጣው ማንም የሚምል የለም ቤተክርስቲያን የሚሄድ የለም አንደበቴን ሰምቻለሁ ግን ልጆቹ አንቺ ጋር ካልሆኑ ለምንድን ነው አንቺ እነሱ ወንድ ጋር ልታገናኛቸው የመጣሽው ከሪከርዱ በላይ ምን አለ እኔ እኮ መውደቅ በጀመራት እንደነገርኩሽ እኮ እህታችን ጥፊ ብላናለች ልክ በሹፍ ያ ከሆነ ሃይሚን እንደ ሰውኛ እንደ ሰባውኛ የሚሰማሽ ከሆነ ሃይሚ ልጆቹ ችግር ላይ ናቸው ትክክል ነሽ የማይበሉ ከሆነ የማይጠጡ ከሆነ የማይታጠቡ ከሆነ እውነት አለሽ እራት በልቻለሁ እኮ ይኸውልሽ ውዴ አንዴ እኔ ልጨርስን አንቺ ታወሪያለሽ በታካታካ ማውራት አልወድም አንቺ አሁን ለምሳሌ እኔ ቤት ሰው መጥቶ ተበድሎ ካየሽ ኦፍኮርስ የመናገር መብት አለሽ ሃይሚ ሚዲያ ሰው ናት
እኛ ጋር ትተዋወቃለች። መተሽ ሳሪ ሙኒት ሃይሚ ቤት እኮ እንዲህ አይነት ችግር አለ፣ ልጆች እንደዚህ ታፍነዋል ማለት አለብሽ። ለመጥፋት ሲያስቡ ደግሞ ሃይሚ ነገሮችሽን አስተካክሊ። አልበሉም፣ አልጠጡም፣ አልታጠቡም፣ ለእኔ ነግረውኛል። የመጣሁት አንድ ቀን ነው ግን ልጆቹ እንጠፋለን እያሉ ነው ብለሽ ማለት አለብሽ። እንደ ሰውኛ እሷን ሰፖርት ማድረግ ከፈለግሽ ያንን እንዳላረግ እኮ ጊዜ አልነበረኝም። ያንን ይኸውልሽ እኔ አይናዩን እያየዋት ነበረ። አይናዩን እያየዋት እያጠዳው ነበር። ጠይቂያ ሶፋ አጥንቻለሁ፣ አጠዳው መታ አቧራ እያነሳው ነበረ ጠዋት ማለት ነው። ታዲያ ችግር የለውም ማጽዳት ነው እሱ ችግር የለውም። እኔ ፈቅጄ ነው ግን ስልሽ ድፍረት አጣው፣ ማውራቱን ድፍረት አጣው። ልጆቹ ማታ ነው እንደዛ ያሉኝ። ታው እንዳታነካኩ ብያቸዋለሁ፣ እንዳታነካኩ። አንቺ ታዲያ ለምንድን ነው ሃይሚ ልጆቹን መስላ ስታወራሽ ታክሲ እንደምትልኪ ከወንድ ጋር እንደምታገናኛቸው ሁሉን ነገር አንቺ ለምን ተናገርሽ? ስልክ አላነሳም አለችን እህቴ። ስልክ አላነሳሽ አይመለከትሽም፣ አያገባሽ። እሱ ብቻ አይደለም ሳሪ፣ እሱ ብቻ አይደለም። አንቺ ከመጀመሪያ አላማ ባይኖርሽ ለምንድን ነው ቁጥርሽን ለነሱ የሰጣሽ? መብራን አልሰጠዋቸውም። እኔ ጥቁሯ ማለት ነው ጥቁሯ እኔ ተኝቼ አንድ እህቴን ላውራት በስልክሽ አለችኝ። ሳንቲም የለውም። አዳምጪኝ። አንቺ የሄድሽው ለአንድ ቀን ነው። ባለ ትዳር ነሽ፣ ባላለኝ ብለሻል። አንድ ቀን ነው የሄድሽው። እሷ አንቺን ሃይሚን ጀስት ለመተባበርም ለምንም ነው። እዛ ቤት ውስጥ ሂደሽ አንቺ ምን ይሄን ያህል ነገር አስፈተለሽ? ልጆቹ ተበድለው ይሆናል። አምናት ትረስት እርግጠኛ አይደለሁም እኔ በሃይሚ። ምክንያቱም እኔ እዛ ስራ አልሰራም። ገባሽ? ሃይሚ ጓደኛዬ ናት። ቤት ውስጥ በድላቸው ሊሆን ይችላል፣ ሳታበላቸው ቀርታ ይሆናል። ኢትስ ኦኬ። ትክክል ነሽ። የሰው ልጅ ካልበላ ካልጠጣ ንጽህናውን ካልጠበቀ እውነት ነው እርዳታ ያስፈልገዋል። ትክክል። እኔ በዚህ አክሰብት አደርግሻለሁ። እውነትሽ ሊሆን ይችላል ያየሽው ነገር ካለ የተበድ ግን እስከ መጥፋት ደረጃ ልጆቹን ማስደረሰሽ ለምንድን ነው? እኔ አላስጠፋዋቸውም። እኔ መውደቂያ ስልክ አላነሳም አለችን እህታችን። ይኸው ከዚህ ከቃልሽ በላይ ከዚህ በላይ ማንን እንመን? እነሱ መስለውኝ ነው። እኔ እኮ አስጠፋቸዋለሁ ብዬ ቃል አልገባሁላቸውም እኮ። ያወራሽው አንቺ ባለ ትዳር ነሽ፣ ባላለሽ፣ ከባልሽ ጋር ህይወትሽን ትመሪያለሽ። እነዚህ ልጆች አስጠፋሽ፣ ከነጭራሹ አስጠፋሽ። ልጆቹ ምን ተጠቀሙ? ምን ጠቀምሻቸው? ታያት ሃይሚን ታያት፣ ብር ዘርፈው ወጣዋለች። ዋቴቨር ታያት። አንቺ ከባልሽ ጋር ባልሽን አቅፋሽ ልትተኝ ነው። አሸሸ ገዳሜ ልትይ ነው። እነዚህ ልጆች የጠቀምሻቸው ነገር ምንድን ነው? ይችኛቱ ከሳውዲ ስንት ዓመት ለፍታ የመጣች ልጅ ናት። ይችኛቱ ገና ከኢትዮጵያ ገና አዲስ የመጣች ልጅ ናት። ምንድን ነው የጠቀምሻቸው? እኔ ጥያቄ ልጠይቅሽ። ምንም። ስለዚህ ዛት ሚስ ምንም ካልጠቀምሽ ጎዳሻቸው ከነጭራሹ። አንቺ ወንጀለኛ ነሽ። ወደድሽም ጠላሽም ልጆቹን ካላመጣሽ በህግ ችግር የለውም። በቃ ጥሩ። እንደዛ ከሆነ ትሄድብሻለች። ሃይሚ ችግር የለውም ማለት ችግር የለውም። በነገራችን ላይ ትላንትና በሰዓቱ ሃይሚ ደውላ ነበረ። ኦኬ አሁን አንቺ ማለት ትሽዋለሽ? የዛ ብር ማለት የተሰረቀው ከሃይሚ ቤት አንቺ ኃላፊነት ትወስጃለሽ? እኔ ለምን ከፋኔ አይደለም እኮ የሰረኩት ብሩን። ታዲያ ሪኮርድሽን አንቺ ማለት ልጆች ኑ ጥፉ ያልሻችሁ ኑ ይሁ ባለቤት መጣ ሊወጣላችሁ ሊቀበላችሁ ያ ሁሉ ባለቤት አላልኩም። ማማ አሁን ይኸውልሽ ሳሪ፣ እኔ ሁላችንም በፍቅር በሰላም ነው የምናወራው። ይህንን ጉዳይ በእኛ መሀል ቢያልቅ ይሻላናል ለሁላችንም ማለት ነው፣ ሌላ ጣጣ ውስጥ ከምንገባ ማለት ነው። ገባሽ እህቴ? በሰላም ቢያልቅ ይሻላል። እኔ እንትኑ ላይ ብሩ ሲሰረቅም እጁ ላይ ቢያንስ ትላንትና ሌባ አንቺ ሌባ ብሬን ሰጠሽኛ ስትል ውሃ እንኳን የቀዳችልኝ ልጅሽ ነች። ውሃ መጠጥ ኮዳዬ ላይ ኮዳዬ ብሩን ካልሰረቅሽ አንቺ ራስሽ ወንድሜ ያዳምጠኝ። ይቅርታ ልናሳጥረው ስለፈለግን ነው እህቴ። ወንድሜ ይቅርታ አዳምጠኝ አንዴ። ብሩን ሚውት አድርጓት። ይኸውልሽ ብሩን አንቺ ራስሽ በእጅሽ ካልወሰድሽ ማለት ነው አንቺ ትእዛዝ ሰጣሽ። ልክ አንቺ እንደ ማፊያ ማለት ነው። እንዲህ አድርጉ እንዲህ ጥፉ ኑ እኔ እቀበላችኋለሁ ማለት ነው። ገባሽ? እንደዚህ ነው እኔ ማለት በህግ አንጻር ነው ማለት ማናገርሽ እህቴ። ስለዚህ ጉዳዩ በሰላም ቢያልቅ ይሻላል እዚሁ ማለት ነው። አሁን ማውራትም ትችያለሽ። ማራይ ቆይ አለምዬ አንቺ አታወሪም ውዴ፣ አንቺ አታወሪም ማሬ። እኔ ላውራ ውዴ፣ እኔ ላውራ በፈጣሪ ይዤሻለሁ። አንደኛ ሹፌሩ መጥቶ ይወስዳችኋል ያልሽው የሹፌሩን ቁጥር ስጭን አንደኛ። ሁለተኛ ደግሞ እኔ አንቺን ቢያደርገኝ ሃይሚዬ ይቅርታ ብዬ ልጆቹን መጣ ነው ማረጋችሁ። ምክንያቱም በራስሽ ላይ ሽጉጡን አቀባብለሽ የተኮሹ ራሽ ነሽ ውዴ። አሁን ልጆቹ የት እንዳሉ ሎኬሽን ላኪን፣ ጠቅጠቅ አድርገን እንውጣሽ ውዴ። አንቺም ወደ ሌላ ከምትሄጂ በቃ ጠቅጠቅ አለ አይደል? ባራዳ ሙድ። ቆይ አለምዬ እንዳታወሪ ውዴ፣ እንዳታወሪ ማሬ።
ምንም ይሄ ክርክር አያስፈልገውም። የሾፌሩን ስልክ ጠቅ ታደርጊያለሽ፣ ዋትስአፕ ላይ ለሾፌሩ ይደወለታል፣ ልጆቹ ይመጣሉ። ካላስ በዛ እንዝጋ ውዴ። ምክንያቱም አሁን እየተከራከርሽ ነው ውዴ። እኔ ደግሞ ምክንያቱም ለምን እንደሆነ ታውቂያለሽ? አንቺ ነው ወይ ምንም የሚነካሽ ነገር የለም ከይቅርታ ጋር። ምክንያቱም ሰብአዊነት አይሰማሽም። ሰብአዊነት ቢሰማሽ ኖሮ መጀመሪያ ሃይሚ ሀዘን ላይ ናት። አንቺ ሰውኛ ብትሆኚ ኖሮ ህሊና ቢኖርሽ ኖሮ ወንድሟን ያጣችሁ በድንገት ነው ልታዝኒላት ይገባ ነበረ። ሲቀጥል ደግሞ እነዚህን ምንም ያለ የማያውቁ ልጆች አምጥተሽ ኑ ቶሎ ብለሽ ታክሲ ይሰጣቸዋል ብላ ይህ ነውር ነው። አንቺ ትልቅ ሰው ነሽ፣ በደንብ ታስታውቂያለሽ። ማመዛዘን ነበረብሽ። አሁን ልጆቹን አምጪ። ልጆቹ በቃ እንደው አለም ከፍተሽ ሚውት እንዳታወሪ። እንደው አንገትሽ ላይ ባረግሹ ማተብ በባልሽ አምላክ ይዤሻለሁ። የልጆቹንና የሾፌሩን ስልክ ቁጥር ነው እጃዛ ቤቱ የምታውቂው አንቺ ነሽ። ልጆቹ እንደው በባልሽ ይዤሻለሁ። በቃ አንቺ ባልሽን አቅፈሽ ልትተኝ ጓደኛዬ እንዳለችው ሰው ብርድ ላይ መሆን የለበትም። እነዚህ ደግሞ ስራ ገብተው በስራቸው እያሟሟቁ መስራት ነው። ልጆቹ አሁን ምን ላይ የሆኑ ምን ላይ ነው የሚሆኑ ልጆቹ? ለወንድ ልጅ ስለዚህ አለም ሚውት አርጊና ደዊ በአንደኛው ስልክሽ ውዴ ሚውት ከፍተሽ እንዳታወሪ። እንዴ በቤቴ አንዴ መሲ ላውራ። ለምንስ ነው ለእህቲቱ እኔ እሷን ለአንድ ቀን አዳር ነው ያመጣት? ለምንድን ነው አደራ ሰጥቻት ቤተክርስቲያን የሄድኩት አይደል? ለምን አስደወለች ለእህቷ? አንደኛ ነገር የእህቷንም ቁጥር ይዛ ሂዳ ለእህቲቱም ደውላላታለች ወይስ አድርጌላታለሁ ብላለች። ሪከርዱ ላይ ከሰማሽው ሳሪ በደንብ አድርገሽ ስሚ ብላለች። አሁን አለም ልጆቹን አምጫቸው፣ ጊዜ አትፍጂ፣ ሌላ አጀንዳ አለብን። ምንድነው እንዲህ የምትዩ? አንቺ ደግሞ ገገማ ጥቁር ብረት አትሁኝ እንዴ መሲ። ምን ማብራሪያ ልትሰጪ ነው? አቤት እኔ ክርስቶስ ምስክሬ ነው። ከፈለሽ የአንገቴን ክር በጥሳ ልጆቹ እኔ ጋር የሉም፣ እኔ ጋር የሉም፣ እኔ ጋር የሉም። ነገር ግን ለሌላ ሰው ወስደሽ ሰተሻቸዋል። አልሰጠዋቸውም። አብርሃም ምስክሬ ነች። አልሰጠዋቸውም። እሺ የሹፌሩን ስልክ ስጭኝ። በቃ የሹፌሩን ስልክ ትላንት ሰጠሁሽ እኮ። ለማን? አሁን ላክላት ለመሲ። አለም ኢትዮጵያዊ ነሽ አልመስልም እንዴ? ባንግላዴሽ መሰልሽ? እነሱ ናቸው ሁለት የሚሉት እንዴ? ራስሽ በአንደበትሽ ወስጅ እንትን ብለሽ የራስሽ ሪከርድ ራስሽ ሌላ ምስክር ጥሩ እንኳን ሳይባል ራስሽ ላይ እንትን እየተባልሽ ሰምቻለሁ እኮ ሰምቻለሁ። እኔ ያንን ያለሽ ሾፌሩን ደውለሽ ማናገር ያለብሽ አንቺ። እንደዛ ያልኩት እኮ አዳምጪ መሲ በማርያም አዳምጪ። እኔ ሁሌ የሚሰራው ፖሊስ በማርያም ማን ነው ልጁ? አለም ከኔ ጋር ነው ሪትሶቲ። ማን ነው ልጁ? ልጁን አላውቀውም። ብር የሚልክልኝ ነው በፊት። ከዛ እሱ ሄዶ ፒክ አረጋቸው አይደል? ለኔ ብቻ ያርጋቸው አላውቅም። መብርሃን ምስክሬ ነች። እሺ ቁጥሩ ይታል። ቁጥሩን ለሳሪ ልኬላታለሁ። ልላክልሽ ለአንቺ ለኔ ላኪልኝ። ሃይ ከዛ አለም ላውድ አድርጌ ደውልለታለሁ። ታወሪዋለሽ። ልጆቹ የት ናቸው ብቻ ነው እኔ የምልሽን ብቻ ነው የምትይው። ሚውት እንዳታረጊ። ሚውት ፍቺ። ሚውት እንዳታደርጊ። መቼ አረኩማ? አላረኩም እኮ ወዴ። እንዳታረጊ። ነይ አለም፣ ለምንድን ነው ሚውት ያረግሽው? ነይ አለም ነይ ውጪ። አለም ነይ አለው። ቪዲዮሽን ክፈቺ። ሰላም እንዴት ነህ ወንድሜ? ደህና ነኝ። እንትን የወሰድካቸው ልጆች ብር እንድትሰጥልኝ ነበር። የት ነው ያሉት? እኮ የት ነው ያሉት? እሺ ልጆቹ የት ነው ያሉት? አለም አድርሳቸው ያለችት ልጆችን እኮ ነው። አለም አቤት። አዋሪው ምን ልበለው? ልጆቹ የት ናቸው? በይ አንቺ አይደለሽ የሱን ስልክ የሰጠሽን? የት ናቸው ልጆቹ? በይ ካለ በለዚያ እሱንም ታርጋ አለ። እሱ እንዲወስዳቸው ያልኩት እኮ ሜዳ ላይ እንዳይወርቁ ነው እንጂ የተወሰዳቸው አላገኛቸውም። ኧረ እባክሽ አላገኛቸውም ብቻ ሳይሆን እኔና እነሱ በምን አይነት በኩል የተገናኘ ነው? በምንም ሁኔታ ውስጥ አገኛቸው። በምንም ሁኔታ ውስጥ አገኛቸው። አንስተሃቸዋል ልጆቹን። እሷ እንትን ብላ አንተ ሜሴጅ ልከህላታል። ኢቭን ላለ ማለት ነው። ታሜ የሹፌሩን ቁጥር ይሄ ያስጠፋቸውን የሹፌሩን ቁጥር ልክልሃለሁ። ኦኬ ልጆቹ የት ነው ያሉት? ንክኪ ስላለ ልጆቹን አድርሰሃቸዋል። ልጆቹ የት ነው ያሉት? እኔም በቤት አይደለሁም።
ስለዚህ ለምጠይቅ ጥያቄ መልስ እህትም አይደለሁም። ልጆቹ ያውልቅ አንድ ነገር ልንገርህ፣ ልጆቹን አምጥተህ ከኔ ሱቅ የምትሰጠኝ ከሆነ ነገሮች ሊቀሉ ይችላሉ። በዚህ ደግሞ የምታከረው ከሆነ ኢትሶኬ። አንተም የእሷ ሙሉ ሪከርድ ድምፆቹ አሉ። ልጆቹ 15,000 ድርሃም ይዘው ነው የጠፉት። ልጆቹ የት ነው ያሉ? ያንተ ቁጥር ነው የእሱ ነው ሄዶ ያነሳቸው ተብለን የተሰጠ ነው። በፍጹም አትበል። ልጆቹን የት ነው ያረካቸው? የት ኢጃዛ ቤት አደረሳቸው? እሺ ምን አሉክ? ለምን ወጣች? አየካታሜ አንተ ምንም ይኸውልህ ወንድሜ፣ አንተ ምንም ነገር ሳታውቅ እነዚህ ተንከሲሶች አንተን ተጠቅመውብክ ሊሆኑ ይችላሉ። ልጆቹን የት ነው ያደረስካቸው? እሺ እንግሊዘኛ አልችልም ወንድሜ። እሺ አለም ልጆቹን አድርሳቸው ስትልክ ምን አልካት አንተ? ምን መለስክላት? ቆይ ምን ስታወራ አለም? አንተ አፋፏን ያልካት ምን ስታወራ ነው? ነው አይደለም እንደዚህ ተቸግሮ ምናምን ስትለኝ እኔ በማይመለከተኝ እኔ በማላውቀው ነገር ውስጥ አንቺ የምታውቂ ከሆነ ከልጅቷ ጋር አግባቢያቸው፣ ከጠፉ ይጥፉ። እኔ አያገባኝም፣ አንቺም አያገባሽም። ነገር ግን በሚመለከትሽ አካሉ ስንት ቀን ነው ያይሻቸው? በምን ታውቃቸዋለሽ ነው ያልኳቸው። ኦኬ አንተ ባለቤቷ ነህ የዓለም? ኦኬ አንተ ሙስሊም አልመሰልከኝም። እሺ ሶሪ ኦኬ። ለማንኛውም እኔ መልሼ እደውልልሃለሁ።